ሰላም አለይኩም ወራህመቱላሂ ወበረካቱ። የሰምራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። ዛሬ በአዲስ ነገር ተመልሻላችሁ መጥቻለሁ። የሩታ ቪዲዮ ማለት ነው። እንግዲህ ሩታ አብራም ሜሴጅ ልኮኛል፣ በቴሌግራምም በአድ ሜሴጅም ደግሞ ልኮኛል እና የራሴ ነፃ ማውጣት ፈልጌ ነው የመጣሁት እያለች ትገኛለች ማለት ነው። በጥፊ የመጣው ፎቶ ነው የለቀፉት ማለት ነው። እንግዲህ እንጃ በጥፊ ተመታም ሆነ አብርሃም ስትልጅ በጥፍ አይልም መቼም ቢልም መጀመሪያ የሚጀምረው እሷ ላይ ነበረ። ያው ሁሉ ነገር ስታደርገው አንድ ነገር ራሱ በጥፊ ምናምን ብሏል አያውቅምና እንግዲህ ብሏት ከሆነ ምንም ማድረግ አይችልም። የስራ ነው፣ ምንም ማድረግ አይችልም። እንግዲህ ይዛ መታ ሄርሜላንም ምንድነው ዳኒውንም ጠርታ ኮሜንቱንም ምኑን እያሳየች ነበርና ሄርሜላ እኔ አይመለከተኝም ምን ላድርግሽ ታዲያ ለምን የመሰለሽ ለምን አንቺ እንደዛ ስልሽ ለምን አልተመለክሽው ለምን አላወራሽም እንዴት አላወራሽም ምናምን ለሄርሜላ ምንም አልመሰላትም እና ምን ይሆና ታዲያ አለችው። እንግዲህ አብራም መተው ጨዋዬ እነሱ አንዱ መቶ አንድ ነገር ስልካመንሽ አንዱ መቶ አንድ ነገር ካልሽ እንዴት ነው የሚኖረው? እንደዛ ከሆነ እኔ አልፈልግም። እነሱ አንድ ነገር ካሉ ቁጥር እኔ አንቺን መለማመጥ አለብኝ ወይ? ያው በዛ አጋጣሚ ሄርሜላም የነሱ ስራ ማወቅ አለባት። አንደኛ ታውቃለች ሄርሜላም ብዙም ያ መጀመሪያ ጊዜ ብትጮም ታውቃለች፣ ስራቸው ምናምን ታውቃለች። ወይንም እኮ በዛ ፍቅር ይሆናል ስልኩን ወስዳ ወደ ሩታ ቴክስቱ የሱ ስልክ እንዲመስል ያ ወደ እሱ ስልክ ከሱ ስልክ ወስዳ ወደዛ እንትን ያደርገችው ሊሆንም ይችላል፣ አይታወቅም። ያ በድምፁ አይደለም የሚያወራው በቴክስት ነው። ቴክስት ደግሞ በጣም ቀላል ነው፣ ስልኩን ይዞ ቴክስት ማድረግ ማለት ነው። እና እንደዛ ስለሆነ ምን ልላችሁ ፈልጌ ነው ያ እሱ ሊያረግ በቃ እሱ ውሸት ማረግ ወይኔ አብርሃም ግን በጣም ጎበዝ ነው። አንዳንድ ወንድ ቢሆን ጨርቁን ይጥል ነበር። ሳይተኛ ተኝተዋል ተብሎ ቪዲዮ ተቀርጾ ሲፖስትበት ቪዲዮ ከራራቆት ፎቶ ይዤባለሁ ብሎ ሲስተፍ ሴቶቹን እንዳለ አጠፍቶ ለራሱም የሆነ ነገር ነበር የሚሆነው ወደ ሌላ ወንድ ቢሆን ማለት ነው። አብርሃም ግን በጣም ጎበዝ ነው። ዝም ብሎ ያለ ሁሉንም ማለት ነው። አሁን ግን ሩታ እሱ መጥፎ ነው እንጂ ምንም ነገር እሱን የሆነ ማጥፈር እሱን ማዋረድ ነው ስራዋን የጀመረችው ማለት ነው። በጣም ያስጠላል። ያው ዞሮ እኮ አንድ ነገር ያላረገ ሰው አይዋረድም። እውነቱ ሊወጣ ይችላል ይቆያል እንጂ በጣም ብዙ ጊዜ ራሱ እንደዛ ብላ መጨረሻ ላይ እነሱ እና ሩታ ናቸው የሚዋረዱት ማለት ነው። እና እውነት ትቆያለች እንጂ አትቀርም የሚባለው ትክክል ነው ማለት ነው። ምክንያቱም ምንም አሁን ሩታ በራሷ ጊዜ እየመጣች ነው። መጀመሪያ ላይ ፍቅር ጋር እኔ የለውበትም ፍቅር ውስጥ እኔ የለውበትም ማቆ ነገር የለም ማለት ግን አሁን ላይ ደግሞ ያሉት አብርሃምና ፍቅር ናቸው አንድ ላይ ያሉት ማለት ነው። ምክንያቱም አብርሃም እንደፈለገች እያደረገች ነው። ይሄ ቪዲዮ ለቀለ ወደዚህ ነው ወደዛ፣ እኔ ደግሞ የሚዲያ ሰው ነኝ ታቆት ቪዲዮ እንዲለቀቅ አልፈልግም ብሎ አስተላልፈዋል። ይሄን ወደዳችሁም ጠላችሁ ማለት ነው። እና እንግዲህ ከወደ ፍቅር ጋር ነው እየሄደ ያለው። ስለዚህ ፍቅር አንድ ሰው ጋር ደውላለሁ ብላ ይሄን ቴክስት ማድረግ በጣም ቀላል ነው ማለት ነው። ዝም ብላችሁ የሆነ የሚከተላችሁ ሰውን ጅል አታርጉ በዚህ ልክ ማለት ነው። ማንም ሰው ጅል መሆን የለም። እሱም ደግሞ ራሱም አድርጎ ከሆነ ያርግ ወይ የሆነ ነገር እሱም በቃል ሰው ልጅ አይደለ እንዴ? እሱም እኮ ሊቀይር ወይም በቃል አስበው ሊሆን ይችላል። ምን ይታወቃል? እና እንደዛ ስለሆነ ብዙም አይገርማችሁም። እኔ ብዙም አይገርመኝም። እና ሄርሜላም ደግሞ ምንም አልሞቃት አንደነቃት ማለት ነው። ግን መጨረሻ ላይ አብርሃም እና እኔ ጋር ብሎ ኮትቷት ነው ይዞ ሄድና ሩታ ትቅጥል ነው ያለችው። እሷ እንዲፋቱ ነበር እዛ ላይ ወይም በቃ እሷ እንደባለፈው እንድትል ወይ እሱ ደግሞ እንትን እንዲል ነበር። ግን ሁለቱም ምንም ያሉት ነገር የለም። ሄርሜላም ራሱ ዳኒን እያለች ነው የነሱ ስራ ስለማይታወቅ አትመን እያለች ነው። ያው ቴክስቱ ኢየሱስ ስልክ ነው ምንም ቢሆንም አትመን እነሱ እሱንም እንዳታምነው እሷንም እንዳታምናት ዝም ብሎ ዝም በል ነው አለችውና
በጣም ይገርማል። ያ ዞሮ ዞሮ ሄርሜላ እያመነች አይደለም። እነሱ አፈር ቢበሉም የሄርሜላ ትንሽ ቆይታ ወደ አብርሃም መመለሱ አይቀርም። ስለዚህ እኔ ሩታ ባትለፊስ ቢቀርብሽ ሁሉ እንዴ ከሀገር ውስጥ እኮ ወንድ እንደጠፋ ነው ያስመሰላችሁት። እናንተስ ጉድ ነው ወላሂ፣ ዘንድሮ ጉድ ነው እንዴ። ወንድ የለም በቃ እነሱ ውጪ የአብርሃም ውጪ ሌላ ወንድ የለም ተብሎ እንትን ይባል ማለት ነው ያረጋችሁትና ተረጋጉ። እናንተም ተረጋጉ። በዚህ ልክ ወንድ ልጅ አንድ ወንድ ልጅ በዚህ ልክ አትፈላለጉ። እሱ እኮ አሁን እኮ ለምን እንትነትለም ባለፈው እኮ ትቷት ነበር። ሄርሜላንም ሩታንም ትቶ ወደ ፍቅር ነበር። ፍቅር ደግሞ ሸውጃለሁ ብላ ስትመጣ እዛኔ እንኳን ወደ ሩታ ፍቅር ቢኖርበት በቃ ችግር የለውም አንቺ አትለቂኝም፣ እኔም ደግሞ እንደዚህ ፍቅር ካለኝ አንቺ ጋር እኖራለሁ ብሎ እኮ መኖር ይችላል። ስላልፈለገ ነው ስላልመረጠ ነው ሄርሜላ እግር ወርቆ ይቅርታ ብሎ ማለት ነው የተመለሰም። ዛሬ ምን ተገኝቶ ደግሞ እነሱ አብርሃም እንደዚህ ነው አብርሃም እንደዛ ነው። ምንም ወንድ ልጅ እኮ የትም ተኝቶ ቢነሳ ወንድ ነው። ሴቶች እናንተ ናችሁ ብትጠነቀቁ፣ እንደኔ ማለት ነው። እንደናንተ እንዳያዋርዳችሁ፣ እሱን እንዳዋረዳችሁ ቃን ጠብቆ እንዳያዋርዳችሁ። ይሄን ነገር ነው የሚፈራው እኔ እና ያው ሄርሜላ ምንም አልመሰላትም። አብርሃምም ደግሞ በጣም ተናዷል። እነሱ የሆነ ነገር ያለ ቁጥር እኔ ጋር መተሽ ምን እንትን ማለታችሁም እነሱ ምንም በዚህ በኩል አንዱ ይላል በዚህ በኩል አንዳችሁ እንደዚህ ስለ ማረጉ አስፈላጊ አይደለም። እኔ ፈልግሽን ከሆነ እኔ ያልኩሽን አምነሽ እኔ ጋር መኖር ነው አለብሽ። ካልሆነ ደግሞ እኔ አልፈልግም። እኔና አንቺን እንድጣሉ ነው የሚፈልገው። አንቺ ከተውኩሽ ሁሉም ነው የሚተወኝ ነው እያለ ያለው አብርሃም ማለት ነው። እንግዲህ ምንም ማድረግ አይቻልም። ሩታን ባለፈው እኔ ትቻለሁ ሁሉም ነገር ትቻለሁ ብላ ይቅርታ ጠይቃለች። ዛሬ ደግሞ ተመልሳ ማለት ነው ሄርሜላን ባንድ ነው ያወቀቻት። የሆነ ነገር መስራት ካልሆነ እንጂ ሩታ በጤና ምንም ያልሆነች ሆና ይቅርታ ልጠይቅ አትመጣም ብላለች። እና ሄርሜላ ትክክል ናት፣ አወቀቻት ማለት ነው። ባንድ ነው ያወቀቻት። እና የኔ ውድ ቤተሰቦች ቪዲዮን ይሄን ይመስላል። ከተመቻችሁ ላይክ አድርጉልኝ፣ አበረታቱኝ እላችኋለሁ። ቪዲዮ እና ሌላ ምን እላችኋለሁ፣ ምን አበረታቱኝ እና ቪዲዮን ሼር አድርጉልኝ እላችኋለሁ።